እና ለልጆች ስልክ ይሰጣል ቤተክርስቲያን መጥቶ ማለት ነው በጣም አደገኛ ነገር ማለት አንደኛ ልጆቻችን መሳተፍ አለባቸው በቅዳሴው ላይ አብረው እንዲቆሙ አድርገው ያልቅሱ እንዳያለቅሱ ብዬ ነው እንዳይረብሹ ብዬ ነው እንደውም ግሩም የሆነ ሳውንድ ትራክ ነው የልጆች ለቅሶ በኦርቶዶክሳዊት ቤተክርስቲያን ደስ ነው የሚለው ይንጫጩ ቅዳሴውን ከሆነኛ ሳምረን ጮክ ብለን እንናገረዋለን ደግሞ የነሱ ደግሞ ድምጽ እኮ በረከት እኮ ነው በእውነት ለእግዚአብሔር የሚቀርብ ነገር ነውና ይሄ ከምዕራቡ ዓለም ይመጣል በቃ ልጆች ገለል ብለው ተቀምጠው እንዲቀመጡ አይደለም ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ተብሎ የተነገረላቸው ልጆቻችንን በጌታ ነው ማሳደግ ያለብን ስለዚህ ለልጆች የሚሰጠውን እንዳትሰጡ ነው ምላቸው የነበረው ይሄ እርግማን ነው ልጆቻችሁን ከእግዚአብሔር መንግስት እያራቃችኋቸው ነው ያ ቤትም ውስጥ መስራት አለበት ባይ ነኝ